ሰይድ ዑመር ኃይለኛ ሚስት ነበረች። ያን ኃይሏን ይችሉ ነበር አለ ዑመር። ሸይጣን በዚህ ሲመጣ ወደቸው የሚሄድ ነው ዑመርን እንኳን ሴትና አንድ ሷሃባ ሚስቱ ከፋችበትና የሰይድ ዑመር ስሞታ እናገራለሁ ብሎ ሲንጊዜና የሰይድ ዑመር ሚስት ዑመርን ታንገላታቸዋለች። ወደጃፍ ላይ ደርሶ ሽልክ ብሎ ይመለሳል። ዑመር የገዛ ሚስቱን ያልቻለ እኔን ምን ይሸመግለኛል ብሎ በዚህ ጊዜ ድምፁን ሰምቶ ያለካሳቸው እከሌ አይደለም ያው ታው ለምንድን ነው የተመለሰው? ምን ሰምቶ ነው የተመለሰው? ለጉዳይ ነበር የመጣሁት ነገሩማ ያው ስለሆነ ነው አላ። ምንድን ነው ጉዳዩ ያለው? እኔ ሚስቴ አሸንፋኝ አሸግራኝ ተመክሩልኛለሁ ብዬ ነበረ እንደመጣ አንተ ሚስት እየላጠችው ነው አላ። ናስማ አሉት ዑመር እኔ ዑመር ታውቀኛለህ ዑመር ኢብኑ ኸጣብ ታውቀዋለህ ምን እንደሆነ ነብያችን አለይሂ ሰላቱ ወሰላም አንተ በዚህ የመጣ እንደሆነ ሸይጣን በዚህ ሸይጣን ይሄዳል ተብያለህ ታውቃለህ ሴት የምታሸንፈኝ አይደለች ግን አንድ ነገር ይችላልኛለች አንድ ጠባዋን ልቻል ብዬ ነው እሷ ሶስት ነገር ይችላልኝ ስሜቴን ታበርድልኛለች አንደኛ እኔ ጨርቄን ለማጠብ ጊዜ የለኝም በፍርድ ቤት መሽጉል ነኝ ጨርቄን ታጥብልኛለች ሶስተኛ አብስዬ ለመብላት ጊዜ የለኝም መሽጉል ነኝ በህዝብ ስራ የተገኘችውን ቁርስ አብስላ ታጠብቅኛለች እነዚህን ሶስቶቹን ስለቻለችልኝ አንድ ጠባዋለች ያላት ብዬ እንጂ ዑመር ታውቀኛለህ ማለት እንደሆነ አይ ይሄንማ ሶስቱን የደምስት ታረጋለች ቻላት እንግዲህ ነው ዑመር ኢብኑ አብዱል አዚዝ الخليفة الخامس የሚባለው ሰውዬ አዕደሉ በኒ መርዋን የተባለው አምስተኛው ኸሊፋ በመባል የሚታወቀው ዑመር ኢብኑ አብዱል አዚዝ በርበሬ ሆነች ሚስት አላላከች የምታጣቅ ዑመር ኢብኑ አብዱል አዚዝ እንግዲህ ተቂት የሚባሉት አንደኛ ቁጥር የሚቆጠሩ ናቸው ከመንግስቶች ውስጥ ጀነራሎቹ ተሰበሰቡና እቺን ሴት ለሰው የምትገባ አይደለችም ይፍታት ለሰው ተገቢ አይደለችም ማለት ምላሰኛ ናት እንደ በርበሬ ታቃጥላለች ምን እንደተባለው ነው ደረቅ እንጀራ አለ ትኩስ ነስነሳ ብትበላ በላ ባትበላ ላንሳ እንዳለው ነው ደረቅ እንጀራ ትኩስ ነስነሳ ብትበላ በላ ባትበላ ላንሳ ገብቷል ደረቅ እንጀራ ትኩስ ነስነሳ ብትበላ በላ ባትበላ ላንሳ ያን በርበሬውን እንኳን ትኩሱን በውሃ ብትበልቀው ምናለ ውሃ ብትታው ታቀርብለት እንደዛ ሆኖባቸዋል ምን አሉ ዑመር ኢብኑ አብዱል አዚዝ እርግጥ ነው ለኔ የምትሆን አይደለች ግን የሚያስፈልገው አሚር ነው ንጉስ ነው የሚበላው የሚጠጣው የሚለበሰው አስፈላጊውን ሁሉ አቅርቤላት እኔ ያልቻልኳት በፈታት አንድ ያህል ያልተቃጠል አይደለም እኔው መቻል አለብኝ አላህ እንደጠለብ የሚያስፈልገው ሁሉ አቅርቤላት እኔ ያልቻልኳት ሌላ ዲሃድ ለምትልማ አቃጥላ ትገለዋለች እኔው አላህ እንደሻብኝ መሸከም አለብኝ እንግዲህ ሴቶች አላህ ሲያበጃቸው እንደዚህ ነው ሲያበጃቸው የቀረ እንደሆነ ጥምን ያሉ ሞፈር አይተታቃለ ንጹህ ሞፈር አለ እየተቆላመው ሞፈር ከዛ የበለጠ የጣመሙ ናቸው ተነግሯል በሐዲስም አሁን አልናገርም እና ሚስቶቻችንን ማክበር አለብን ሐቋን መጠበቅ አለብን